በኬንያ በማሳይ ማራ ፓርክ ግዛት ውስጥ ከጅቦች አንስቶ እስከ ዝሆን፣ ከጎሽ አንስቶ እስከ አንበሶች የሚፈሩት አንድ አንበሳ ታይቷል። ሰውነቱ የተጫረ ነው። ፊቱ ላይ ትልቅ ጠባሳ ይታያል። ለዛም ፈረንጆቹ ስካርፌስ ብለው የጠሩት ባለ ጠባሳው እንደማለት ነው። በ2007 የተወለደው ኦስካር ሶስት ትላልቅ ወንድሞች አሉት። ሞራኒ፣ ሲኪዮ ኤንድ ሃንተር ይባላሉ። እናታቸው በማታ እያደነች በቀን ደግሞ ረዣዥም ሳር ውስጥ ደብቃ ነው የምታሳድጋቸው። ምክንያቱ ደግሞ አባታቸው የለም። አባት የሌለው የአንበሳ ደቦል ደግሞ ግዛቱን የሚቆጣጠሩ ትልልቅ ወንድ አንበሶች ይገሏቸዋል፣ ካደጉ ይፋለሙናል ብለው ስለሚያስቡ ነው። በነስካር የልጅነት ጊዜ ደግሞ ማራ ፕራይድን የሚገዙት ናቹ ብራዘርስ የሚባሉ ትልልቅና በፍልሚያ ልምድ ያላቸው ወንድማማች አንበሶች ናቸው። እነዚህም ስካርና ወንድሞቹን ካገኟቸው አይምሯቸውም። ለዚህም ነው እናታቸው ከቦታ ቦታ ከሳር ሳር እየደበቀች የምታሳድጋቸው። በዚህ መልኩ ከቀን ቀን፣ ከሳምንት ሳምንት፣ ከወራት ወራት ያልፍና ስካርና ወንድሞቹ ያድጋሉ። ባደጉ ቁጥር አደጋው እየጨመረ እንጂ አይቀንስም። በዚህም ምክንያት ስካርና ወንድሞቹ ትልቅ እስኪሆኑ ድረስ ማራ ግዛትን ለቀው መሰደድ ይኖርባቸዋል። ማራን ለቀው ወደ ሌላ ግዛት ይሰደዳሉ። እዛም እንዳሰቡት ህይወት ቀላል አይሆንም። ሌሎች እንስሳቶች እነሱን ማጥቃት ይፈልጋሉ። በዚህ አጋጣሚ አራቱ ወንድማማቾች አንድ ላይ በመሆን መፋለም የሚችሉትን እየተፋለሙ፣ የማይችሉት ሲያጋጥማቸው ደግሞ አንድ ላይ ሆነው እያመለጡ ህይወትን ይገፋሉ። እንዲህ እያሉ 1-2 ዓመት ያልፋል። አሁን ስካርና ወንድሞቹ ትልልቅና ልምድ ያላቸው ጎልማሳ አንበሳ ሆነዋል። የሚፈሩት የለም። የራሳቸውን ግዛት መያዝ ይፈልጋሉ። የሚጀምሩበትም ከተወለዱበት ማሳይ ማራ ግዛት ነው። ማሳይ ማራ በውስጡ የሚታደን እንስሳ፣ ዘራቸውን ለማራዘም የሚሆኑ ሴት አንበሶች፣ በቅርቡም ደግሞ ለመጠጥ የሚሆን ወንዝ አለ። በአጠቃላይ ለኑሮ ይመቻል። ከዛም ነው ስካርና ወንድሞቹ ይህንን ግዛት መያዝ የፈለጉት። ነገር ግን እነርሱ ብቻ አይደለም የሚፈልጉት። ማሳይ ማራ የሚገዛው ከኖች ወንድማማቾች ከመጡ ዝርያዎች ነው። እነ ስካር ወደ ግዛቱ ተጠጉና ድምጻቸውን ማሰማት ጀመሩ። ግጥሚያ ፍለጋ ነው። የግዛቱ ባለቤቶች ሁለት ምርጫ አላቸው፣ ጥለው መሮጥ ወይንም ደግሞ መፋለም። ያደጉበትን ምድር ጥለው መሄድ አይፈልጉምና ሁለተኛውን መረጡ። ፍልሚያው ተጀመረ። አዋራው ጨሰ። በዚህም ሰዓት ነው አንዱ የናቾ ዝርያ የሆነው ስካር ፊት ላይ ጠባሳ ያሳደረበት። ቢሆንም ስካርና ወንድሞቹ አላፈገፈጉም። ፍልሚያው ቀጠለ። ስካርና ወንድሞቹ ወጣትነታቸውንና የፍልሚያ ልምዳቸውን በመጠቀም ማሸነፍ ጀመሩ። የነበሩትም አንበሶች ማሸነፍ እንደማይችሉ ስላወቁ ግዛታቸውን ጥለው መሮጥ ጀመሩ። እነ ስካርም የመጀመሪያ ግዛታቸውን ያዙ። የነበሩትንም የሴት አንበሶች የራሳቸው አደረጉ። ዘመስክቲር ፕራይድ የሚባል ስያሜ ተሰጣቸው። ነፍጠኞቹ እንደማለት ነው። ከሁሉም ደግሞ ስካር በግራ አይኑ ላይ በነበረው ጠባሳ ምክንያት ስካርፌስ ተባለ። በዓለማችንም ታዋቂው አንበሳ ሆነ። ስካርፌስ እና ወንድሞቹ ከብዙ ዓመታት ስቃይና እንግልት በኋላ በሰላም የራሳቸውን ግዛትና ልጆች ይዘው መኖር ይጀምራሉ። ሁሉም የየራሳቸው የሆነ ባህሪ አላቸው። ሃንተር የተረጋጋና አስተዋይ ነው። ሲኪዮ ሞገደኛ ነው። ሞራኒ ባለጡንቻ እሱ ነው። ስካርፌስ ታዋቂውና የግሩፕ ልዩ ምልክት እሱ ነው። በዚህ መልኩ የመጣባቸውን ጠላት እያባረሩ እርስ በርስ ግዛታቸውን እየጠበቁ ለዓመታት ይኖራሉ። ሁሉም ሀያል ግዛት መውደቁ አይቀርምና እነርሱም ጊዜያቸው ደረሰ። ዕድሜያቸው እየገፋ እየመጣ ነው። እስከዛሬ ያደረጉት ፍልሚያ እያደከማቸው ነው። ቁስላቸውም ቶሎ አይደርቅም። ቀስ በቀስም እያንዳንዳቸው መሰወር ይጀምራሉ። የመጀመሪያው የጠፋው ሃንተር ነው። ግዛታቸውን ለመውሰድ ከመጡ ከጠላቶች ጋር ባደረገው ፍልሚያ ተጎድቶ ነበር ለመጨረሻ ጊዜ የታየው።
በቀጣይ ደግሞ ሲኪዮኖ ሴት አንበሶቹን ከጠላት ሲጠብቅ ነው የተጎዳው። ከጊዜያትም በኋላ ሞቶ ሬሳው ተገኝቷል። ሞራኒና ስካርፌስ ብቻ ቀሩ። እነርሱም ለሁለት ትልቅ ግዛት መያዝ ስለማይችሉ የየራሳቸውን ትንሽ ግዛት ይዘው ተለያዩ። የዚህን ጊዜ ነው ሞራኒ ለመጨረሻ ጊዜ የታየው። ስካርፌስ ግን የያዘውን ግዛት ይዞ ከወንድሞቹ በተለየ የተወሰነ ዓመታት ብቻውን ቆየ። ማርጀት አይቀርምና እርሱም አርጅቶ በ14 ዓመቱ ኖረ። ብዙ ወንድ አንበሶች በአማካኝ 10 ዓመት ብቻ ነው የሚኖሩት። ስካርፌስ ግን በጀግንነቱና በታጋይነቱ በ14 ዓመቱ ነው የሞተው። ስካርፌስ በአስቸጋሪ ሁኔታ ተወልዶ ከመደበቅ አንስቶ እስከ ስደትም ተመልሶ እስከ ንጉስነት የራሱን አላስነካ ባይ ሆኖ የሞተ ጀግና፣ ከእንስሳትነት አልፎ አልበገር ባይነት ምልክት ነበር። ዛሬ ስካርፌስ በህይወት ባይኖርም ታሪኩ በማሳይ ማራ ምድር ላይ እስከ መጨረሻው ይነገራል።